እንግዲህ አጭር ልብ ወለድ ይዤላችሁ መጥቻለሁ። ደራሲው አበበ አምባው ነው። ርዕሱ ያልቋጠሩት ስንቅ ይሰኛል። እንደሚከተለው ይቀርብላችኋል። የትም ኖርሽ ተብላ የምትጠራ ከተማ ውስጥ ነው አሻግሬ የሚኖረው። ታዲያ ከተማው የገጠር ከተማ ስትሆን ከገጠር የሚመጡ የተለያዩ ሰዎች ቅዳሜን ቀን ተሰብስበው ደማቅ ያደርጓታል። በእጅጉ ትደምቃለች። ሁሉም ያለውን ይገበያያል። ሁሉም ባለው ይሸምታል። የሌለውም ቢሆን ያለምንም ስራ ጎራ ብሎ ብቻ የሚሸጠውንና የሚገዛውን አይቶ ለወሬ የሚሆን ቀራርሞ ይመለሳል። መሸታ ቤቶች ቅዳሜን ጠብቀው አረቂና ጠላቸውን ለመሸጥ ከጠዋት ጀምሮ ቤታቸውን እስከ አፍ ገደፉ ለመሙላት በሰፊው ከፍተው የወይራና ጡንጁት ጭስ አጫጭሰው ኳኩለው አጥነው ቄጤማ ጎዝጉዘውና ሽር ጉድ ብለው ቴሌቪዥን ያለው ቴሌቪዥን ከፍቶ ቴፕ ያለውም ቴፑን እስከ ላንቃው ከፍቶ በዝግጅት እንግዶችን ይጠብቃል። ከተማ ውስጥ ያለው አንድ ትልቅ ሆቴል ሲሆን እሱም ቢራና ሌሎች መጠጦች ይሸጥበታል። ታዲያ በዛ ሆቴል በከተማው ሀብታም የሚባሉ ወይም አልጋ የሚይዝ አልፎ ያጅና አልፎ አልፎ አመራር ላይ ያሉ የመንግስት ሰራተኞች ይገቡበታል። ከዚህ ውጭ ጥሩ አነስ ያሉ አረቂና ጠላ ቤቶች በብዛት ይገኙበታል። ከተማዋ አንድ ዋና መስመር ነው ያላት። ሌሎቹ የውስጥ መስመሮች አፈር ናቸው። ክረምት ሲመጣ ጭቃው ያስቸግራል። ታዲያ በዚህ ከተማ ነው አሻግሬ ሰው ሆነላቸው የተባለ ሰው የሚኖረው። አሻግሬ ከተወለደ ጀምሮ የኖረው በዚህ ከተማ ነው። ሌላ ቦታ ሄዶ አያውቅም። እናቱ ከሞተች ወዲህ የሚተዳደረው አውርሳው በሞተችው ቡሌ እያለ እያቆላመጠ በሚጠራው አንድ አህያውና ብዙውን ጊዜ ለማደሪያነት ብቻ የሚጠቀምበት ትንሽ ቤት ውስጥ ነው። አለኝ የሚላቸው ሀብቱ ሁለቱ ብቻ ናቸው። አሻግሬ በከተማ ውስጥ በዋናነት የሚታወቅበት በእጅጉ የሚወደው አንድ አህያው ጋር ስለማይለያይ ነው። አህያው ፈርጠም ያለና በስነ ስርዓት የተቀለበ ነው። ሲጫን ቢውል ደከመኝ አይልም። በከተማ ውስጥ የትኛውንም አይነት ስራ ይሰራል። አሻግሬ ወዳዘዘው ያለምንም ማንገራገር ይጓዛል። በሁሉም የከተማዋ መንገዶች ዳነው አለ። ዛሬ የት ሄደ ብሎ ለመፈለግ በከተማዋ በሁሉም አቅጣጫዎች ዳነው ያገኘዋል። ጠዋት እስከ ማታ ከአሻግሬ ጋር ተጋግዘው ሲሰሩ ይውላሉ። ስራ ከተገኘ ሁለቱም የሚያርፉት ምሳ ሰዓትና ፀሐይ ግባት ምሽት ላይ ነው። አሻግሬ በጣም ከሚኮራባቸው ነገሮች አንድም የመጨረሻውም አህያው ብቻና ብቻ ነው። እኔ አሻግሬ ቡሌ እያለ ምን ሆናለሁ ይላል በኩራት። ሁሌም ሲነዳው አንድ ሁለት እርምጃ ቀረት እያለ ከፍ ባለ ድምፅ ቡሌ ያሹ አንበሳ አህያ ይሉሃል ስታናፋ ሰምተው አላወቁምና የምትሰራው ስራ ሰው ሁሉ እንደማይደርሰው እያለ በኩራት ይነደዋል። አንዳንዴ ሞቅ ሲለው ይፎክራል። የቡሌ ጌታ የተመሸነው ማነክቶት እሱን ማንስ ሊደፍረው? ጉልበቱ የጅብ ልቡ ያንበሳ ለነካ ሁሉ አወይ አበሳ መንገዱ ብዙ እዛ እዚህ ባይ የተጣላውን ለይቶ ገዳይ እኔ አሻግሬ የቡሌ ጌታ ጠላት ሲመጣ የምበረታ ለወደዱኝም ልብ የሚፈታ ይላል። ሁሌ ወደሚያዘወትርበት ወደ መልካም አረቂ ቤት ሲሰራ ውሎ ለመጎንጨት ገባ ብሎ አንድ ሁለት አረቂ ከጠጣ በኋላ አሻግሬ ቀልድ ማዋቂ ነው ይሉታል። እኔ እኮ ይላል የያዛትን አረቂ መለኪያ ከፍ እያደረገ አንዴ አረቂውን መለኪያ አንድ ጊዜ ከውጭ አስሮት የገባውን አህያውን እየተመለከተ እኔ እኮ ማላገባው አህያዬን ብዬ ነው ብሎ ፈገግ ይላል። መልካም ፈገግታውን በፈገግታ እየመለሰች ደግሞ ምን አገናኘው አህያው ሚስት ይሆናል እንዴ ትላለች እንደማሽማጠጥ በሚመስል አፏን እያጣመመች። አረቂ ቤት ውስጥ ያለው ሰው ሁሉ ይስቃል። አይደለም ቆይ አስጨርሽኝ እንጂ መልካሜ ይላል ደግሞ ፈገግታውን ብልጭ እያደረገ። ታዲያ ምን ለማለት ነው ይላል ካጠገባቸው ከተቀመጡት ውስጥ አንደኛው። ሁሉም የወሬውን ምላሽ ምን እንደሆነ ለማወቅ በመጓጓት ይጠባበቃል። እኔ ማላገባው ሴት ስለማላምን ነው። ሴት ከባድ ነች አላምናትም ይላል አሁንም አህያውን አሻግሮ እየተመለከተ። መልካም ትቀጥላለች አረቂውን እየሞላች። ደግሞ ሴት ምን አደረገች ሚስት አግኝታ ነው ትለዋለች። ቀጥሎ የሚነውን ለመስማት ፈገግ እያለች
ልብ አድርጉ፣ እቺ ሴት እየሰደበች ነው። እኔ አሻግሬ ነኝ ሴት የማጣው ታውቂያለሽ እኮ ይላል ዙሪያ ገባውን እየተመለከተ። ከዚህ ንግግሩ በኋላ ወይዘሮ መልካም ምንም ሳትመልስ ወደ ጓዳዋ ትገባለች። ነገር አለ፣ ለምን ቆመሽ አትሰሚኝም ነበር ይላል በኩራት አጠገቡ ያሉትን እየተመለከተ። ሁሉም ሌላ ነገር ላለመቆስቆስ በዝምታ ከአረቂው እየተጎነጩ ዝም ይላል። በየፊናው በውስጡ እያሰላሰለ በነገሩ የተገረመ ፈገግ ለማለት ይሞክራል። ከዝምታቸው ለመውጣት እንዴ ታዲያ ለምንድን ነው የማታገባው? ከመካከላቸው ሌላ ይጠይቃል። እንዴ እኔ አሻግሬ ሴት አመኘ? ሴት ሀብት እንዳለ ካወቀች ለሀብት ብላ ነው የምትመጣው። አንተን ወዳ እንዳይመስልህ፣ እኔ አሻግሬ ሴትን አላምናት ይላል ድምፁን ከፍ አድርጎ። በንግግሩ የተገረሙ ሁሉ እና አንተ ሀብት የለህ ለምን ትፈራለህ ይሉታል። አንተ እኔ አሻግሬ ነኝ ሀብት የሌለኝ ቡሌ ምን ይመስልሃል? ኮስተር ብሎ ይናገርና ተመልሶ ወደ ቡሌ እየተመለከተ ፈገግ ይላል። እዛች አረቄ ቤት ያለው ሰው ሁሉ በሳቄ ያውካካል። ድንገት በሳቃቸው ይናደድና እኔ አሻግሬ ነኝ ሀብት የሌለኝ በንዴት ጦፎ ሲጠጣ ያመሸውን ሂሳብ ለመክፈል ማነሽ መልካም ነይ ሂሳብሽን ውሰጂ፣ በብራችን እየጠጣን እንኳ ድሃ ተብለን እየተሰደብን ነው። ወይ ታምር ወይ ጊዜ። በያዘው ዱላ መሬት እየቆረቆረ በውስጡ ያኩተመትማል። መልካም እየሳቀች ወይ አሻግሬ ትንሽ ማጥቆይ ለአመል ያክል ነው እንደዚህ የምትለው እንጂ እንደማይቆይ እኮ ታውቃለች።